የጤና ኢንሹራንስ ምዝገባ ህዳር 1 ይጀምራል። ልንረዳው እንችላለን። አንደኛ ብቁ መሆኑን ማረጋገጥ። ለነፃ ወይም ዝቅተኛ ወጪ የጤና ኢንሹራንስ ብቁ ሊሆኑ ይችላሉ። ሁለተኛ ጎን ለጎን አድርገው የጤና ኢንሹራንስን ያወዳድሩ። ለእርስዎ በጣም አስፈላጊ በሆነ መሰረት የጤና ኢንሹራንስን ጎን ለጎን እንዲያወዳድሩ ልንረዳው እንችላለን። ሶስተኛ የጤና ኢንሹራንስ ይመዝገቡ። ከጃንዋሪ ጀምሮ ሽፋን ለማግኘት እስከ ዲሴምበር 15 ድረስ ይመዝገቡ። አራተኛ ሌሎች አገልግሎቶች ያመልክቱ። ለኦርካ ሊፍት እና ለዲኤስኤችኤስ ተመሳሳይ ፕሮግራም ልንረዳው እንችላለን። ይህም የጤና ኢንሹራንስ በዋሽንግተን ለሚኖሩ ሁሉም ሰዎች የጤና ኢንሹራንስን ማመልከት ይችላሉ። አማራጮቹን እንዲገመግሙ ለማገዝ ሰርቲፋይድ ወይም ብቁ የሆነ የሄልዝ ኬር ናቪጌተር ያለ ምንም ክፍያ ልንረዳው ዝግጁ ነን።